ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። የተለያዩ የጥበብ ባለሙያዎችን እየጋበዘ ልምዶቻቸውን እንዲያጋሩ እያደረገ ያለው ፕሬስቲጅ አዲስ መርሃ ግብር ብስራት ሱራፌልን ጋብዞታል። የፕሬስቲጅ አዲስ አዘጋጆች ከብስራት ጋር የሚኖራቸውን ቆይታ የሥራ የህይወት ልምድና ተሞክሮን የሚያካፍልበት ሲሆን ከናንተ ከወዳጅና አድናቂዎቹ የሚቀርቡለትን ጥያቄዎች ደግሞ የፊታችን ማክሰኞ ግንቦት 12 2017 ዓ.ም መልስ ለመስጠት ቀጠሮ ይዘናል ሲሉ ተናግረዋል። ፕሬስቲጅ አዲስ ከብስራት ሱራፌል ጋር የሚያደርገው አዝናኝና አስተማሪ ቆይታ ማክሰኞ ግንቦት 12 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ አሜሪካ ኤምባሲ ቅጥር ግቢ ውስጥ ከ6 ኪሎ ወደ ሽሮ ሜዳ መሄጃ ይካሄዳል። በደራሲ ብሩክ በቀለ የተዘጋጀው ሻሞ የተሰኘ ርዕስ የተሰጠው አዲስ መጽሐፍ ግንቦት 15 ቀን 2017 ዓ.ም ከ11 ሰዓት ተኩል ጀምሮ 4 ኪሎ በሚገኘው ዋልያ መጽሐፍ ውስጥ ይመረቃል። በዕለቱ ልዩ ልዩ የሥነ ጽሑፍ ባለሙያዎች ሐሳቦቻቸውን በመድረኩ ያጋራሉ። ሻሞ መጽሐፍ 16 ታሪኮች ያሉት ሲሆን በ400 ገጾች ተቀንብቦ በ550 ብር የጀርባ ዋጋ ለአንባቢያን ቀርቧል። ሕይወት እንደ መንገድ መጽሐፍ ለንባብ ሊበቃ ነው። በገጣሚ ጋሻው የኋላሸት ዘይቢደር የተዘጋጀው ሕይወት እንደ መንገድ የተሰኘ ርዕስ የተሰጠው አዲስ መጽሐፍ በቅድመ ክፍያ ሽያጭ ሊበቃ እንደሆነ ተሰምቷል። ስለ መጽሐፉ ገጣሚ ጋሻው የኋላሸት በማህበራዊ ትስስር ገጹ ተከታዩን ብሏል። እነሆ የህትመት ብርሃንን ዘመኑ በዋጀ ዘይቤ ልናቋድስ ሕይወት እንደ መንገድ ብለን የቅድመ ክፍያን አማራጭን ተከተልን ይለናል። ለዚህ የሥነ ጽሑፍ ወዳጆች የዚች መንገድ ምርኩዜ ትሆኑኝ ዘንድ ልባዊ ቀረቤታዬ እነሆ። እንግዲህ እንደ ውዴታችሁ ይህችን መደብል ግጥም በነጠረ ወዳጅነት ሚዛኑን በጠበቀ ውዴታ በፍቅር ስለ ፍቅር ኑ እናሳትም ብሏል። የመጽሐፉ ዋጋ 300 ብር ነው። በመረጃዎቻችን ላይ ያላችሁን ሐሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።